ውድ ወንድሞቼ እስካሁን ባሳለፍኳቸው አጫጭር መልእክቶቼ ጥሩ ነገሮችን ነው ሳነሳ የቆየሁት። ዛሬ ደግሞ ልንጠነቀቀው የሚገባ አንድ መጥፎ ነገር ነው ማነሳው። እሱ ምንድነው? ዑጅብ ይባላል። ዑጅብ ማለት በራስ ስራ መደነቅ ማለት ነው። የራስን ስራ ማድነቅ ማለት ነው። የኢኽላስ ተቃራኒ ነው። ይሄ ትልቁ ችግሩ ምንድነው? ስራችንን የተሻለ ያሻሻልንና ያጠራን እንዳንሄድ እንቅፋት ይሆናል። ልክ ነኝ እንደውም በጣም በተሻለ መልኩ አከናውኘዋለሁ የሚል ስለሚገባበት ሶላት ሰግዶ ወይም ዘካ ሰጥቶ ሪያ እና ዑጅብን ምንድነው የሚያለያያቸው? ሪያ ማለት ለሰው እይታ መጨነቅ ማለት ነው። ሰው ምን ያለ ነው ብሎ ማዳመጥ። ዑጅብ ግን ራሱ በውስጡ ከራሱ ጋራ ስለራሱ የሚሰጠው አድናቆት ነው። ነፍስያ የሚያደንቃት አትፈልግም፣ የሚኮረኩማትና የሚያርማት ነው። በተለይ ሰው ራሱን ዝቅ ነው ማድረግ ያለበት። አላህ Subhanahu Wa Ta'ala ከኛ የሚፈልገው ይሄንን ነው። የፈለገነው ብንሰራ ማንኛውንም ኸይር ብንሰራ ተቀባይነት ይኖረው አይኖረው የምናውቀው ነገር የለም። ኻቲማችን ምን እንደሆነም አናውቅም። ለዚህ ነው ሷሊሖቹን አላህ ሲጠቅስ ምን ይላል? ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅላ፣ የሚሰጡትን ይሰጣሉ ቀልባቸው ግን ስጋት ውስጥ ነው። አላህ ተቀበለን ይሆን ይላል። ምንድነው